ከሐምዛ ተሸንፏል። እንደገና ደግሞ ኢሊያ ተሸንፏል። ኢስላም ደግሞ ገስት ላይ ከያንጌሪ ጋር አለ። ኢስላም አይሸነፍም። ለምን አለ አይደገመም? በምንም ታምር ኢስላም በምንም ታምር አይሸነፍም። ለምን እንደምታውቀውም ይሄ ግራፕሊንግ ላይ ያለው ስትራይክ ሲባል በእጅም በግርም ግራግሩ መርዝ ነው፣ ካገኘው ይጥለዋል። ስለዚህ ኢስላም አይሸነፍም። ኢስላም ጦረኛ ነው፣ ተዋጊ ነው። አይተዋል። ተመቶ ተቀጥቅጦ ምናምን የሚያሸንፍ ልጅ ነው። ነግራችሁ ነበር። ኢስላም ማካቼፍ ያሸንፋል፣ ግራግሩ መርዝ ነው ብዬ ከዚህ በፊት ተናግሬ ነበር። ለምንድን ነው የተናገርኩት? አያም ኤክስፐርት ኦፍ ሚክስድ ማርሻል አርት። ሚክስድ ማርሻል አርት እውቀት ስላለን ነው። በግራግሩ ጥሎታል፣ አይታችኋል። ግራግሩ መርዝ ነው ብዬ ነበር። ኢስላም አሸንፏል ማለት ነው። ኢስላም ማካቼፍ ለያንጋሪን አርጎት በዲሲሽን በዳኞች አሸንፈዋል ማለት ነው። 5 ዙር ተለባልበው አገኛችሁኝ። ይዶን ነው የሚያጥወል እንትናም በቀሉም በግራግሬ እደፋሻለሁ። ግራግሬን ጠብቅ። አሁንም ማስጠንቀቂያ ነው ለበቀሉ። ግራግሬን ጠብቅ። በቃ መትረፍ ከፈለግ ግራግሬን ጠብቅ። በግራግሬ እደፋሃለሁ እኔ ማንተ ማለት ነው። ኪንግ ስኪል በቀሉ ቀንሽ ተነሳ በቀሉ አርፈሽ ቤት ማይና ቢበረም ግመጭ አበሻ በበቀሉ ፋይት ምክንያት ቢያንስ 20 ኪሎ ግራም ቀንሼ ነበር ማለት። ስለዚህ አሁን ደግሞ ኪሎዬ ማስተካከል ስላለብኝ ያው ውድድሩ 12 ቀን ምናምን ነው የቀረው። ኪሎዬን ለማስተካከል ዶናት ጋላክሲ ተገኝቻለሁ ማለት። ሰውነቴን ለማስተካከል ጣፋጭ ያስፈልገኛል ማለት። ጣፋጭ ከየት ነው የምታገኘው ሲባል ቤተል ሂድ ተባልኩ። ቤተል ዓለም ባንክ ታክሲ ተራው ጋር ሄደ። ዶናት ጋላክሲ ሄደ። የተለያዩ ዶናቶች ብላ ስፔሻል ዶናቶች ፊልድ የሆኑ በቾኮሌት የሚሰራ በካራሜል በቫኔላ በተለያዩ የሚሰሩ ዶናቶች ብላ ተብዬ እንግዲህ የሁሉ ዛሬ ላጋድሙ ነው። በየቀኑ ነው የምበላው። በቀሉ እንግዲህ ቀንሽ ደርሷል። ነይና አንቺም ኪሎሽን ለማስተካከል ከፈለግሽ መተሽ እዚህ ሁላችሁም መታችሁ ጎራ በሉ እያላችሁ ነው። ጣፋጭ የምትወዱ ዶናት የምትወዱ ዶናት ጋላክሲ ቤተል ላይ እንደምታዩት በተንጣለለ ቤት ከፍቶላችኋል። ከች በሉ። ኖት ኦንሊ ቤተል ብቻ አይደለም፣ ቦሌም አለን፣ ብስራተ ገብርኤልም አለን እያሏችሁ ነው። ልብላ ስራ አስፈቱኝ እኮ በበላ ይሻላል። ቢስሚላህ ዋት ስዊት ዋው በቀሉ ቀንሽ ተነሳ በቀሉ አርፈሽ ቤት ማይናገረው ናት። በቀሉ ለኔ ተይልኝ ቢበረም ግመጭ ቤት ይሄን እኮ ከነድስቱ ነው ምደፊ
በቀሉና እነዚህ ፈልፈሎች የሚሉትን እስቲ ሰምተን እንመለስ። እኔ ምን ፈልገው እንዳንተ ጁጂትሱ ፋይተር ነው። ግዴታ እንደኔ መሆን የለባችሁ። እንደ ሴዶ ብቻ እንዳትሆኑ። ለነሱ ልጆች የምትላቸው ነገር አለ? እኔ ደግሞ እንደ ጆኒ እንደዚህ ያለ ፍጥረት አልፈልግም። እንደ ሴዶ ወንድ ነው መሆን የምፈልገው። ለዚህ ነው እንግዲህ ከጭንቅላት ጀርባ መምታት የሚከለከለው። ሪቻርድ ኮሎን ከዚህ ዓለም በህይወት ተለይተዋል እና ትላንትና ላይቭ ላይ የሆነ ልጅ ኮመንት ያደረግልኝ ነበር። ልጁን አውቀዋለሁ፣ ስሙን ነበረ ያላወቅኩት እና በጣም ያሳዝናል ጋይስ። ትዝ ይላችኋል ይሄ ልጅ አንዲፊትድ ጋር የነበሩ 2015 ላይ ባክ ኦፍ ዘ ሄድ በተደጋጋሚ በዊሊያምስ ተመቶ ነው እንግዲህ ከባድ ኮማ ውስጥ ገብቶ ነበር። ከዛ በኋላ ወደ 6 ወር 7 ወር ኮማ ውስጥ ገብቶ ከዛ በኋላ ፓራላይዝድ ሆነ። ከባድ የሆነ ብሬን ኢንጁሪ ነበር የደረሰበት እና ብዙ ሰርጀሪ ተደርጎለት ጭንቅላት ውስጥ እንግዲህ በጣም ደምቶ ነበረ። ከዛ በኋላ መንቀሳቀስ እንደማይችል እና እንደዚህ አይነት ኮንዲሽን ውስጥ እንግዲህ ለአመታት ቆይቶ ነበርና በመጨረሻም ሊያርፍ ችሏል እና በጣም ነው የሚያሳዝነው። አይ ዶንት ኖ ኢፍ ዊሊያምስ ኢዝ ባንድ ፍሮም ዘ ስፖርት ግን ኢንቴንሽናሊ ነው በቃ ይሄ ልጅ ለዚህ የዳረገው የገደለው በቃ ኢንቴንሽናሊ ነው ማለት ይቻላል። ምክንያቱም በተደጋጋሚ ባክ ኦፍ ዘ ሄድ እየመታ ነበረ ፋይቱ ጊዜ እና ለዳኛው ራሱ በቃ ዲዚ የሆንኩኝ ነው ትንሽ ጥሩ ስሜት ላይ አይደለሁም ምናምን ብሎ ሁላ የፋይቱ ጊዜ ተናግሮ ነበር። እንግዲህ ያስቡት አንዲፊትድ የ23 ዓመት ልጅ ነበረ የዛ ፋይት ቀን ማለት ነው እና ከዛ በኋላ he was never the same። አይ ቲንክ ከጭንቅላት ጀርባ ምቶችን ሞር ሲሪየስሊ ቦክሲንግም ኤምኤምኤም ላይ ያሉ ሩል ሴቶች መካተት አለባቸው። ወዲያውኑ ነጥብ መቀነስ አለበት። ከሆነም ራሱ ዲስኳሊፋይ እስከመድረስ ድረስ መሄድ አለበት 2 ጊዜ ከተደገመ ማለት ነው እና ምክንያቱም እንደዚህ አይነት ዳሜጆች አስቡት እንግዲህ ፋይቱን ቢሸነፍ ይቀለዋል እኮ ሙሉ ላይፍን እንደዚህ ከሚያምጣተው። ይሄ 23 ዓመቱ ነበር አስቡት። ፓራላይዝድ ሆነ። ቤተሰብ እንኳን ሊኖረው አይችልም ማለት ነው። ልጅም ሳይኖረው ምንም ሳይኖረው ነው የሞተው። he should be the bread of the family ከሱ ነበረ እንዲያውም የገቢ ምንጭ መሆን ያለበት ግን በዛ በወጣትነቱ ጊዜው እንግዲህ ያስቡት 24 ሰዓት የኬር ጊቨር አገልግሎት ሊኖረው ይገባል። ብቻውን ሰርቫይቭ ማድረግ አይችልም እና አባቱና እንግዲህ ሌላ ሰው ነው እያገዙት እስካሁን ድረስ ኬር ጊቭ እያደረጉት የነበረው። በመጨረሻ ግን he passed away እና just በጣም ስትሪክት መሆን አለበት። እንትና አክቹአሊ ሪታየር አድርጓል። ኦፖነንቱ ከባክላሹ ምናምን አልቻለውም ነበር አይ ቲንክ ቆይቷል ሪታየር ራሱ ካረገ ማለት ነው እና አሁን ሎ ፕሮፋይል ምናምን ነው በቃ ከሶሻል ሚዲያም ጠፍቷል በተፈጠረው ነገር። ግን እንደዚህ አይነት ኢንሲደንት ከተፈጠረ ኢሚዲየትሊ ከቦክሲንግ ነው ባንድ መደረግ ያለበት ሰውየው ራሱ ሪታየር ባያደርግ ማለት ነው እና ሞር ፋውሎቹን ሲሪየስሊ ቴክ የምናደርግበት ታይም ሊሆን ይገባል። ስፔሻል መልእክት እና በጣም አሳዝኖኛል በመሞቱ። ምን ተሰማችሁ እናንተ? እስኪ ኮመንት ላይ ያስቀምጡ።